በሰሜን ሸዋ ዞን የስልክና የኢንተርኔት አገልግሎት መቋረጡና ቤተሰቦቻቸውን ማግኘት አለመቻላቸውን ነዋሪዎች ገለጹ። በኦሮሚያ ክልል ሰሜን ሸዋ ዞን በርካታ ወረዳዎች መደበኛ ስልክ ጥሪ እና የኢንተርኔት አገልግሎት በመቋረጡ ቤተሰቦቻቸውን ማግኘት አለመቻላቸውንና ከፍተኛ ስጋት ውስጥ መግባታቸውን ለአዲስ ስታንዳርድ አስተያየታቸውን የሰጡ ነዋሪዎች ስልክና ኢንተርኔት ከተቋረጠ ሳምንት ማለፉን ገልጸው በዚህም ምክንያት ስለ ቤተሰቦቻቸው ደህንነትና ስላሉበት ሁኔታ መረጃ ማግኘት እጅግ አዳጋች እንደሆነባቸው ተናግረዋል። የሰላሌ ዩኒቨርሲቲ ተማሪ የሆነና ለደህንነቱ ሲል ስሙ እንዳይጠቀስ የፈለገ ወጣት የኔትወርክ አገልግሎት ከተቋረጠ ወዲህ በአቦቴ ወረዳ የሚገኙ ቤተሰቦቹን ማግኘት እንዳልቻለ ገልጿል። የሰማሁት የኔትወርክ አገልግሎት መቋረጡን ብቻ ነው። ቤተሰቦች ሰላም ስለመሆናቸው እንኳን ምንም የማውቀው ነገር የለም ሲል ስጋቱን ገልጿል። በተመሳሳይ አንድ የፊቼ ከተማ ነዋሪ የስልክና የኢንተርኔት አገልግሎት መዘጋቱ በኩዬ ወረዳ የሚኖሩ ዘመዶቹን ከማግኘት እንዳገደው ገልጿል። ሰላም ይሁኑ ችግር ውስጥ ይሁኑ ለማወቅ አስቸጋሪ ሆኗል። ከዚህም ቀደም የሆነ ነገር ቢፈጠር ቢያንስ በስልክ መገናኘት እንችል ነበር። አሁን ግን ለብዙ ቀናት ድምጻቸውን አልሰማሁም ሲል ለአዲስ ስታንዳርድ ተናግሯል። በርካታ ነዋሪዎች ስልክና ኢንተርኔት መቋረጡ ባለስልጣናት በአካባቢው እያካሄዱት ካለው የጸጥታ ዘመቻ ጋር የተያያዘ ሊሆን ይችላል የሚል ግምት እንዳላቸው ተናግረዋል። ዘመዶቹ በኩዬ ወረዳ እንደሚገኙ የገለጸው ሌላ ነዋሪ የኢትዮጵያ መከላከያ ሰራዊት፣ የኦሮሚያ ክልል ፖሊስና የአካባቢው ሚሊሻዎች ጨምሮ የተለያዩ የጸጥታ ኃይሎች በአካባቢው ሲንቀሳቀሱ መታየታቸውን ተናግረዋል። ነዋሪዎቹ አክለውም እንደ ኩዬ፣ ደራ እና ያያ ጉለሌ ባሉ ወረዳዎች የመገናኛ አገልግሎት እየሰሩ ባለመሆኑ በአካባቢው ያለውን ተለዋዋጭ የጸጥታ ሁኔታ ለመረዳት አስቸጋሪ እንደሆነባቸው ገልጸዋል። አንዳንዶች አልፎ አልፎ የተኩስ ድምፅ እንደሚሰማ እና የጸጥታ ኃይሎች እንቅስቃሴዎች መኖሩን ገልጸውም ይህም በህብረተሰቡ ዘንድ ጭንቀት መፍጠሩን ጠቁመዋል። አዲስ ስታንዳርድ የመገናኛ ዘዴዎች መቋረጥን በተመለከተ የሰሜን ሸዋ ዞን አስተዳደርን ጥያቄ ቢያቀርብም ይህ ዘገባ እስከተጠናቀረበት ጊዜ ድረስ ምንም አይነት ምላሽ አልሰጠም። በሰሜን ሸዋ ዞን የግንኙነት አገልግሎት ሲቋረጥ ይህ የመጀመሪያው አይደለም። በ2024 እንደ አውሮፓውያን አቆጣጠር በኦሮሚያ ክልል በሚገኙ በርካታ ዞኖች የዳታና የኢንተርኔት አገልግሎት ተቋርጦ እንደነበር ነዋሪዎች መግለጻቸው ይታወሳል። አንዳንዶችም ካለው የጸጥታ ስጋት ጋር በተያያዘ አገልግሎቶቹ እስከ 2 ወር ገደማ ተቋርጦ መቆየቱን ተናግረዋል። ለደህንነቱ ሲል ስሙ እንዳይጠቀስ የፈለገ የዳራ ወረዳ ነዋሪ ረጅም ጊዜ የወሰደው የስልክና የኢንተርኔት መቋረጥ ቀድሞውኑ በጸጥታ እጦት የተጎዱ ማህበረሰቦቹን ከውጭው ዓለም ይበልጥ እንዲገለሉ ማድረጉን አስረድቷል። የሰብአዊ መብት ተሟጋች ድርጅቶችና የዲጂታል ግንኙነት ባለሙያዎች የስልክና የኢንተርኔት አገልግሎት መዘጋት የሲቪል ዜጎችን የመረጃ የግንኙነት እና የመገናኛ መብት እንደሚገድብ ከዚህ ቀደም አስጠንቅቀዋል። ሂውማን ራይትስ ዎች በኢትዮጵያ በጥብቅ ግኝቶች፣ በፖለቲካ አለመግባባት ወይም በጸጥታ ዘመቻዎች ወቅት የቴሌኮሙኒኬሽን አገልግሎት በተደጋጋሚ ገደብ እንደሚጣልባቸው መግለጹ ይታወሳል። በሌላ ዜና ከውጪም የተባበሩት አረብ ኤምሬትስ ከኢትዮጵያ ጋር ግንኙነቷን ማጠናከሯን ተከትሎ ግብጽና ሳውዲ አረቢያ ትኩረታቸውን በኤርትራ ላይ ማድረጋቸው ተዘገበም። በቀይ ባህር ላይ ስትራቴጂያዊ መገናኛ ያላት ኤርትራ በሳውዲ አረቢያ እና በተባበሩት አረብ ኤምሬትስ መካከል ላለው የቀይ ባህር ፉክክር እንደ ወሳኝ ሜዳ በመታየቷ የአረብ ሀገራትን እየሳበች መሆኑን ሚድል ኢስት አይ ዘግቧል። በቅርቡ ስለተከናወኑ ዲፕሎማሲያዊ እንቅስቃሴዎች መረጃ ያላቸው 2 የአረብ ባለስልጣናት ለሚድል ኢስት አይ እንደገለጹት ግብጽ በኤርትራ እና በሳውዲ አረቢያ መካከል ጥልቅ የጸጥታ ትስስር እንዲፈጠር በማስማማት ላይ ትገኛለችም ብለዋል። ግብጽ ይህንን የምታደርገው የተባበሩት አረብ ኤምሬትስ ከኢትዮጵያ ጋር ያላትን ወታደራዊ ግንኙነት እያጠናከረች መምጣቷን ተከትሎ የኤምሬትስን ተጽዕኖ ለመመከት በማሰብ እንደሆነ ተገልጿል። ባለስልጣናቱም አክለው ለዚህ ዲፕሎማሲያዊ እንቅስቃሴ ተነሳሽነት የፈጠረው ባለፈው ጥር ወር በሱዳን ጦርና በፓኪስታን መካከል ከተደረገው የመከላከያ ስምምነት መሆኑን ገልጸዋል። ስምምነቱም በሳውዲ አረቢያ የገንዘብ ድጋፍ የሚከናወን በመሆኑ በሰፊው የሚታመን ሲሆን የስምምነቱ አካል የሆነው የጦር መሳሪያ አቅርቦት እስካሁን አልተከናወንም ተብሏል።